በነገራችን ላይ በዚህ ሰዓት ያለቀ ቤት እንደመፈለግ አድካሚ ነገር የለም። እሱን ለእናንተ አልነግራችሁም። በጣም ብዙ ሰው ገንዘቡን ይዞ ያለቀ ቤት ላይ ኢንቨስት ለማድረግ የሚቀመጡ ብዙ ሰዎች አሉ። በግንባታ ላይ ካለ ቤት ይልቅ ሙሉ በሙሉ ያለቀ ቤት ላይ ኢንቨስት ማድረግ የሚፈልጉ ሰዎች አሉ። ግን ደግሞ ከሎኬሽን አንጻር ሳይስማማቸው ብዙ ሰው ይተውታል እና ይሄ ቪዲዮ ደግሞ ሎኬሽን ማተር የሚያደርጋችሁ ሰዎች፣ ቦሌ አካባቢ መኖር የምትፈልጉ ሰዎች እና እንዲሁም ደግሞ ያለቀ ሌክዠሪ ቤት ላይ ኢንቨስት ማድረግ የምታስቡ ሰዎች ይህንን ቪዲዮ እንድትከታተሉ እንፈልጋለሁ። ሪያሊቲ ሪል ስቴት ቦሌ ደንበር ጋዜቦ አደባባይ ጋር ሙሉ በሙሉ ገንብቶ ለነዋሪዎች እያስረከበ ያለው ቤት አለ። እዛ ቤት ላይ ባለ 3 መኝታ ቤት 199 ካሬ ለሽያጭ አውጥተናል አሁን ላይ ማለት ነው። 35 ሚሊዮን ብር ካላችሁ ይህንን ቤት የራሳችሁ ማለት ትችላላችሁ። ይሄ ቤት በጣም ሌክዠሪ ስታንዳርድ ያለው ቤት ነው። የራሱ የሆነ ፍሪ ቴራስ አለው፣ ጂም፣ ሳውና፣ ስቲም እንዲሁም ደግሞ የተለያየ ፕሮግራም ቢኖርባችሁ የምታዘጋጁበት ሰፋ ያለ አዳራሽ አለው እና እንደምትመለከቱት ከቴራሳችሁ ላይ ይህንን የመሰለ ቪው እያገኛችሁ ቆንጆ ጊዜ ማሳለፍ ትችላላችሁ። ይሄ ቤት 11ኛ ፍሎር ላይ ይገኛል። ስለዚህ እጃችሁ ላይ ገንዘብ ኖሮ ያለቀ ቤት የምትፈልጉ ሰዎች፣ ኢንቨስት ለማድረግ እያሰባችሁ ያላችሁ ሰዎች ካላችሁ ይሄ ቆንጆ እድል ይመስለኛል። ስለዚህ ከታች በማስቀምጥላችሁ ስልክ እየደወላችሁ እነዚህ ቤቶች ማየት ትችላላችሁ፣ መግዛት ትችላላችሁ። ኦልሬዲ መረከብ የምትችሉት ቤት ነው፣ ሙሉ በሙሉ ያለቀ ስለሆነ ወዲያው ከፍላችሁ ቤታችሁን መረከብ ትችላላችሁ። ስለዚህ ፈጥናችሁ ሳያልቅባችሁ ያለን አንድ ቤት ነው እዛ ላይ። ስለዚህ ፈጥናችሁ ይህንን ቤት የራሳችሁ ማድረግ ትችላላችሁ። ይህንን ሳይት ማየት የምትፈልጉ ሰዎች ካፕሽን ላይ አስቀምጥላችኋለሁ፣ መደወል ትችላላችሁ። ዲቴል ኢንፎርሜሽን መጠየቅ ትችላላችሁ።